በየቀኑ 100 መርከቦች ያልፉበት የነበረው የሆርሙዝ ሰርጥ አሁን ግን በቀን አንድ መርከብ እንኳን ለማለፍ የተቸገረ ነው። በዓለም ትልቁ የነዳጅ መስመር እገዳ ውስጥ ምን እየተካሄደ ነው? ጦርነቱ ከጀመረ አንስቶ 279 መርከቦች ብቻ ሲያልፉ 22ቱ ጥቃት ደርሶባቸዋል። ይህ ማለት ከ95 በመቶ በላይ የንግድ እንቅስቃሴ ቆሟል ማለት ነው። አሜሪካ ወደ ኢራን የሚገቡ መርከቦችን በሙሉ አግዳለች። በሌላ በኩል ኢራን ደግሞ መርከቦች አደገኛ በሚባለው እና በእሷ ቁጥጥር ስር ባለው አዲስ የባህር መንገድ እንዲሄዱ እያገደች ነው። ሁለት ኃያላን ሀገራት ሁለት ተቃራኒ ትዕዛዞች መሀል ላይ ያለው እና ጉዳት የሚደርስበት ግን የዓለም ንግድ ነው። ውጤቱስ? የዓለም የነዳጅ አቅርቦት በ20 በመቶ ቀንሷል። ዋጋውም በ50 በመቶ ንሯል። ይህ ዝም ብሎ የባህር ላይ ጦርነት አይደለም። የእያንዳንዳችን ኪስ የሚነካ የኢኮኖሚ ርዕደ መሬት ነው። ይህ ፍጥጫ በድርድር ይፈታ ይሆን ወይስ ዓለም በጨለማ ውስጥ ትቀጥላለች? ቀጣዮቹ መረጃ ለማግኘት አሁኑ ሰብስክራይብ ያድርጉ። ቼኮ አሌክስ ነበርኩ።